የአቶ አምናን እናት አንቃ ስትገላት ወይ ደግሞ በትራስ አፍና ስትገላት አይታታለች ማለት ነው። ሲፈን እንግዲህ ማንም አላየኝም ብላ ነበር ማለት ነው። ግን ከሜርሲ ምን የሚደበቅ ነገር የለም። ስለዚህ ቪዲዮ ይዛባታለች ማለት ነው። ሁሉም ነገር በመረጃ ነው የምትይዘው። ከዚህ በፊት እንግዲህ ጄሪ የወይዘሮ ሰማልን መድኃኒት ስትቀይር ራሱ ቪዲዮ ቀርጻባት ነበር። ያን ነገር ያደረገችው በእሷ ትዕዛዝም ቢሆን ግን እያንዳንዱ ነገር እነሱ ላይ መረጃ እየያዘችባቸው ትገኛለች ማለት ነው። አቶ አምናን ደግሞ በዚህ በኩል በጣም በእናቱ ሞት በጣም አዝኖ ይገኛል። እናቱ ያለችውን ነገር በሙሉ ያስታወሰ እያዘነ ይገኛል። ቤሊን ደግሞ እሱን ለማጽናናት እባክህን አምናን መጠንከር አለብህ፣ በርታ፣ ከዚህ በላይ መጎዳት የለብህም እያለችው ትገኛለች ማለት ነው በሀዘኑ ጊዜ። እሺ እባክሽን ተይኝ፣ እኔ ብቻዬን ነው መሆን የምፈልገው። አሁን አንቺ እንደው አንድ ጥያቄ እስኪ ልጠይቅሽ፣ በጣም አዝነሽ ታውቂያለሽ ወይ? አዎ በጣም አዝኜ አውቃለሁኝ። ያዘንኩትም የዛኔ መድኃኒቱን በሀሰት መርዘሻውን ስላልከኝ ነው። ምንም ብትለኝ እረዳለሁ፣ ምክንያቱም አንተ ከባድ ሀዘን ላይ ነው ያለው። ስለዚህ እባክህን አምናን ከአጠገብ ሁኜ እንዳሳና እርዳኝ፣ ማለት ከአጠገቤ ራቂ አትበለኝ እያለችው ትገኛለች። እሱም እንግዲህ እሺ ብሎ እሷ ጋር አብሮ ወደ እሷ ክፍል ሄደው ነበረ። ተረት እየነገረችው ነበር። የሚስጥር ጓደኛሞች እንሆን ብላ ድጋሚ ቤሊን አቅርባለታለች ማለት ነው ለአቶ አምናን። ከዚህ በፊት አቶ አምነን ነበረ የጓደኝነት ጥያቄ ያቀረበላት ማለት ነው። እኔና አንቺ ጓደኛሞች፣ የሚስጥር ጓደኛሞች እንሆን ብሏትኝ። ያው ሴቶች እንግዲህ እናስብበት ምንላት ነገር አለች ና ቤሊንም ላስብበት ብላ ድጋሚ ተስማምታ ነበር ማለት ነው። እንግዲህ አሁን ደግሞ ጄሪ ደግሞ እርጉዝ ናለች ማለት ነው። እንግዲህ በክፍል 10 እንዳየ ነው ጄሪ እርጉዝ እንደሆነች አውቃለች። ያን ነገር ደግሞ ለአቶ አምነን ገና አልነገረችውም ነበረ። ግን ለወይዘሮ ሜርሲ ይኸውልሽ ሜርሲ አሁን እርጉዝ ሆኛለሁ እና ደግሞ ለአምነን አልነገርኩትም። ስለዚህ እኔና አንቺ አብረን እንንገረው። እንዴ እኔ ምን አግብቶን አብረን የምንነግረው? ውዴ ሜርሲ ከእንደዚህ አይነት ነገር ውስጥ እጇን አታስገባም። ስለዚህ የራስ ስተወጪው እሺ በቃ እንደሱ ካልሽኝ እኔ እነግረዋለሁ በማለት እንግዲህ ጄሪ የአምነን አክስት እንዲሁም ደግሞ ቤሊን ባሉበት መካከል በመገኘት አቶ አምነን የሆነ ነገር ልነግራችሁ ፈልጋለሁ። እሺ ጄሪ ተናገሪ። እርጉዝ ነኝ። ምን? ይሄ እንዴት ሊሆን ይችላል እንዴ? ምን ማለት ነው የኔ ልጅ እያለችው ነበር። አክስቱ ደግሞ ቤሊን ደግሞ ይህን ነገር ስትሰማ ማለት ነው በጣም ነው የደነገጠችው። እንግዲህ ተነስታ ወደ ላይ ስትሄድ አቶ አምነንም ተነስቶ ቤሊንን ተከትሎ ሂዶ ነበረ። የአምነን አክስት ደግሞ ቆይ የኔ ልጅ ምን ሆነሻል? እንደዚህ አይነት ነገር እኮ በሰው መካከል አይነገርም፣ ማለትም ለቤተሰብ ብቻ የሚነገር ነው። ከእኔ ከአንቺ ከአምነን ውጭ እዚህ ቤት ያሉት በሙሉ ባዳ ናቸው። ስለዚህ እንደዚህ አይነት ነገር ደግሞ በሚስጥር ነው የሚነገረው በማለት እንግዲህ ጄሪን እየተቆጣቻት ነበረ። እሷም እሺ እንግዲህ አቶ አምነን ቤሊን ተከትሎ ሄዱ። ቤሊን ምን ሆነሽ ነው? ከፍቶሻል እንዴ? ማለት የቀር ያለሽ ነገር አለ? አይ የለም ወደ ክፍል እየሄድኩ ነው በማለት እንግዲህ ለአቶ አምነን ምንም አይነት ነገር አልተናገረችም። ቤሊን ግን ያው እንደዚህ አይነት ነገር በመስማቷ በጣም ነው ያዘነችው። ምክንያቱም ልክ ጄሪ ስትናገር በጣም ነው የደነገጠችው፣ እርጉዝ ነኝ የሚለውን ቃል ስትሰማ ማለት ነው። ወቀው እንግዲህ አቶ አምነን ከጄሪ ጋር የሆነው ቤሊልን ለማስቀናት ወይ ደግሞ በልክ ነው፣ በልክ ተነሳስቶ ነው እንጂ ጄሪ ምርጫው ሆና እንዳልሆነ ይታወቃል ማለት ነው። ኢቭን ቀለበት ራሱ ያሰረላትኝ ቤሊልን ለማናደድ ብሎ ነበረ። ግን እንግዲህ ጄሪ ደግሞ እሱን ለማጥመድ ብዙ ነገር እያደረገች ነበረ። ከዚህ በፊት አብረን እንተኛ ስትለው እሱ አብሯት የተኛ አይፈልግም። እኔና አንቺ ፍቅረኛሞች እንጂ ባለትዳሮች አይደለንም። ስለዚህ በእኔና በአንቺ መካከል ምንም አይነት ነገር አይፈጠርም ብሎ አምኖን አስጠንቅቋት ነበር ማለት ነው። ምክንያቱም ከእሷ ጋር የሆነው ቤሊን ለማስቀናት ነው እንጂ እውነትም ጄሪን ወዷት እንዳልሆነ እርግጥ ነው። ግን እሷ ደግሞ እሱን ለማጥመድ ጊዜ ነበር የምትጠብቀው። በቃ የሆነ ቀን እንግዲህ በጣም ተናዶ ስለነበር በእናቱ ሞት ምክንያት ማዝኖስ በቤሊን ምክንያት ነው እየተናደደው ማለት ነው። እንግዲህ የዛን ቀን ከመጠጡ ላይ የእንቅልፍ መድኃኒት ተጨምርበት፣ የሚያሰክር ተጨምርበት፣ ወይዘሮ ጄሪ አይታወቅም። እንግዲህ ከመጠጡ ላይ ያን ነገር ጨምራ እንዲሰክር አድርጋ አብሯት እንዲተኛ አድርጋለች ማለት ነው። በዚያ ምክንያት ልጅ ተፈጠረ። እንግዲህ አምነን ለተንኮልና ማለትም ቤሊንን ለማስቀናት ብሎ የገባበት ነገር እንደዚህ አይነት ዱብዳ ይዞባት መጥቷል ማለት ነው። ግን በጣም ነው የደነገጠው ጄሪ እርጉዝ ነኝ ስትል። ግን እውነትም ይሄን ነገር አስበሽበት ነው ወይ? ማለትም እኔ አሁን ባለሁበት ሁኔታ አባት መሆን አልችልም። በዚያ ላይ እኔ የአባትን ፍቅር አላውቅም እና እናቱ የሞተበት ልጅ ነኝ። እንዴት ነው በዚህ ሁኔታ የልጅ አባት መሆን የምችለው? መሆን ትችላለች፣ ችግር የለውም፣ እባክህን ህልሜን አትጨልምብኝ እያለችው ነበረ። ህልምሽ ምንድን ነው? ህልሜ
ያንተን ንብረት ሁሉ መውሰድ ነው እያለች በውስጧ እያወራች ነበር ማለት ነው። ከላይ ግን ያው ህልሜ አንተን ማግባት ነው ስትለው እሱ ደግሞ እንደመተኛት ብሎ እመኚኝ ቤሊን አገባሻለሁ ሲል ምን ቤሊን ያልከው ወይ ቤሊን አልኩ እንዴ ተሳስቼ ነው ምናምን በማለት እንግዲህ ምናምን ለመሸፋፈን ሞክሮ ነበረ። ጄሪ ግን ቀጥታ ወደ ቤሊን ክፍል በመሄድ አንቺ ልጅ ከባሌ ትርቂያለሽ ወይስ አትርቂም? ካለበለዚያ ተያይዘን ገደል ነው የምንገባው። ቤሊንም እንግዲህ ኧረ እኔ ከባልሽ እርቃለሁ፣ እኔ ባለትዳሮችን የምንበት ሀሳብ የለኝም፣ እመኚኝ እኔ ከሱ አጠገብ እርቃለሁ በማለት እንግዲህ ለጄሪ መልሳላት። ግን እሷ በጣም እያለቀሰች ነበር። ወደ ወይዘሮ ዛራ ሄዳ የኔ ልጅ እስከ መቼ ድረስ ነው ለሰዎች የምትኖሪው? ማለትም እንዴት ለአንድ ሰው ብለሽ አንቺ የምትወጂውን ሰው ለሌላ ሰው አሳልፈሽ ትሰጫለሽ? አይ እናቴ ዛራ እንደዛ አይደለም። አሁን በጄሪ እና በአምነን መካከል ልጅ ተፈጥሯን። ስለዚህ የሚመጣውን የሚወለደው ልጅ ህይወቱን ማበላሸት አልፈልግም። ስለዚህ ከነዚህ ሰዎች መራቅ አለብኝ። ይሄ ነገር አብቅቶለታል። እንግዲህ አምናን የኔ አይደለም በማለት ተስፋ ቆርጣ ትገኛለች። ቤሊን በጣም እያለቀሰች ትገኛለች ማለት ነው። ወይዘሮ ዛራም እንግዲህ አይዞሽ የኔ ልጅ እያለች እያጽናነቻት ነው ያለችው። የአምነን አክስት ደግሞ በዚህ በኩል በጣም ተናዳ ትገኛለች። እህቴን ሰው ነው የገደላት፣ ሆን ብሎ ሰው ነው የገደላት። ስለዚህ እህቴ መኝኝ እንደዚህ ያደረገሽን ሰው እደርስበታለሁ፣ ያንቺ ደግሞ እንደዚህ በከንቱ ፈሱ አይቀርም እያለች እንግዲህ ወይዘሮ ዛራንም ለመጠየቅ ሄዳ ነበረ። ወይዘሮ ዛራ እመኝኝ እህቴ ዝም ብላ አልሞተችም፣ ከዚህ ቤት የተጣላችሁ ሰው ነበር ወይ ማለትም የተቀያየመችው ሰው ነበር ወይ ብላ ጥያቄ አቅርባላት ነበር ለወይዘሮ ዛራ። ወይዘሮ ዛራ ምንም የተጣላችሁ ሰው የለም፣ ሲጀመር እኮ ወይዘሮ ሰማል በጣም መልካም ሰው ናት፣ ከሁሉም ሰው ጋር ትግባባለች እና ደግሞ በሽታው ነው እንጂ ምንም ከሰው ጋር ተጣልታ አይደለም። አይ አይመስለኝም፣ ግን እኮ ዶክተሮቹ ደህና ናት ብለውን ነበረ። ስለዚህ እንዴት በዚህ ቅጽበት ልትሞት ቻለች? በማለት እንግዲህ ጥያቄ እያቀረበች ነበረ። እሷም እንግዲህ አይ ሰው እኮ የሞትበት ጊዜ አይታወቅም፣ ግን ደግሞ ፈጣሪ ነው የሚያውቀው በማለት ለአክስቷ ለአምነን አክስት እየመለሰችላት ነበር ማለት ነው። ምንም ይሁን ምንም እውነቱን እደርስበታለሁ እያለች ትገኛለች። የአምነን አክስት እንግዲህ በጣም ከባድ ሰው ናት። ለጄሪ ደግሞ ከዚች ሜርሲ ከምሏት ሴትዮ ትርቂያለሽ፣ ከእንግዲህ በኋላ እኔ የምልሽን በሙሉ ነው የምታደርገው። እንግዲህ ያለ ሜርሲ ስለማይሆንላት ምን እንዴት ነው ከሜርሲ የምልቀው? ነገርኩሽ፣ እኔ ያልኩሽን ታደርጊያለሽ። ስለዚህ ሜርሲ የምትባል ሴትዮ ከእንግዲህ በኋላ ካጠገብሽ ታርቂያለሽ በማለት እያስፈራራቻት ነበር ማለት ነው። እሷም እንግዲህ እሺ ነው ያለችው። እያስመሰለች ነው እንጂ እውነትም ከሜርሲ አትርቅም ማለት ነው። ምክንያቱም ለዚህ ሁሉ ነገር ያበቃቻት ሜርሲ ናት። በእርግጥ ብትጠቀምባትም የተጠቀመችባት ደግሞ ለአንድ ቀን ብቻ ነው። እሱም መድኃኒት ለወይዘሮ ሰማል የተመረዘ መድኃኒት ትሰጥ ነው። ያን ስታደርግም መረጃ ይዘባታል። ምክንያቱም በሆነ ምክንያት ራሱ ብትክደኝ ይህን ቪዲዮ አሳይባታለሁ ወይ ደግሞ በዚህ ቪዲዮ አስፈራራታለሁ በሚል ቪዲዮ ይዛባታለች ማለት ነው። የጄሪንም አሁን ደግሞ የሲፈንን ቪዲዮ ይዛባታለች። ሲል እንግዲህ ወይዘሮ ሰማልን ስትገላት ማንም ሰው አልነበረም፣ ግን ሜርሲ ከሳሉ ነበረች። ስለዚህ እንዳጋጣሚ ስትሄድ ወይዘሮ ሰማል ድምጽ እያወሩ ስለነበር ሲፈንና ወይዘሮ ሰማል ሲያወሩ ስለነበረ ያው እንግዲህ እንደ ድንገት ሜርሲ ሰምታቸው በቪዲዮ ነው የያዘችው። ሜርሲ ግን ይህንን ቪዲዮ ራሱ ማለት ነው ለአምነን ብታሳየው ያስጠይቃታል። ምክንያቱም እንዴት እሱ ሲገድላት ማለት እሷ ስትገላት የጌች ዝማሽ፣ አንድ ሁለተኛ እስከ ዛሬ ድረስ ለምን አልተናገርሽም በማለት ሜርሲ ራሱ ችግር ውስጥ ትገባለች ማለት ነው። እኔ ግን ሳስበው ሜርሲ ይህን ነገር የምታደርገው አይመስለኝም። አሁን ላይ ሲፈና አስፈራርታ የሆነ ነገር እንድታደርግላት በምላሹ ትጠይቃታለች እንጂ ይህን ቪዲዮዋን የምታወጣባት አይመስለኝም። ምክንያቱም ይህ ቪዲዮ ብታወጣባት እሷ ራሱ ትጠይቅበታለች። ለምን ብትሉ ወይዘሮ ሰማዋልን ሲፈን ስትገድላት ሜርሲ ቁማ እያየች ዝም ማለት አልነበረባትም። ወይ ደግሞ ቪዲዮ እየቀረጸቻት ነበር ማለት ነው። በሰዓቱ ቪዲዮ ቀርጻ ራሱ ብትይዝ ወደ ወይዘሮ ሰማል እንደሞተች ያን ቪዲዮ ለአቶ አምናን ማሳየት ነበረባት። ስለዚህ የብቻ ወንጀለኛ ላስብላት ስለሚችል ቪዲዮን ለማንም አታሳየም ማለት ነው። ያው እንግዲህ ቪዲዮ የምትይዘው እነሱን ለማስፈራራት እነሱ የእሷ ታዛዥ እንዲሆኑ ለማድረግ ይመስለኛል ማለት ነው። የሜርሲ አላማ እንግዲህ ያ ነው የሚመስለኝ። ምክንያቱም ወይዘሮ ሰማል እንድትሞት ትፈልጋለች። ከዚህ በፊትም እንድትመረዝ ያደረገችው ሜርሲ ናትኝ። ከዛም ሲፌን ስትገላትኝ እንደውም ደስ ነው ያላትኝ። ቪዲዮ ይዛ ምንም አይነት ነገር አላለቻትም ማለት ነው። እኔ ግን ሜርሲ የሆነ ቪዲዮ እንደያዘችባትኝ አውቄ ነበር። ምክንያቱም በቃ ከሜርሲ የሚያመልጥ ነገር የለም። ስለዚህ ሲፌን ወይዘሮ ሰማል ስትገኛት ሜርሲ አይታለች ብዬ ነበር እና ከዚህ በፊት
እኔ ያልኩት ነው የሆነው። እውነት ለመናገር ልክ በቦታው እንዳለው ማለት ነው። እኔ ያሰብኩት ነው የሆነው። ሜርሲ ቪዲዮ ይዛበታለች የሲፈንን ቪዲዮ እንግዲህ እያሳየቻት ነበረ። እንዴት ነሽ ውድ ሲፈን፣ የሆነ ስጦታ ይዤልሽ መጥቻለሁ። ምንድን ነው እሱ? ለእኔ የሚሆን ስጦታ ይኸው እስኪ ተመልከቹ ብላ እንግዲህ ያን ቪዲዮ ወይዘሮ ሰማያልን ስታስፈራራባት እንዲሁም ደግሞ ስትገላት ያለውን ቪዲዮ ከሜርሲ ጋር ነበር ነው። ያን ቪዲዮ ስታይ በጣም ነው የደነገጠችው። ሲፈን እንዴት እንደዚህ ሊሆን ይችላል ምናምን እያለች እየተወራጨች ትገኛለች ማለት ነው። እንግዲህ ሜርሲ ደህና ማስፈራሪያ አግኝታለች። ሲፈን ከላይ ማለትም ማንም አላየኝም ብላ ስትኩራራ ስታለቅስ ስታስመስል ነበር። እንግዲህ ወይዘሮ ሰማያል ሞተች የተባለ ቀን በጣም እያለቀሰች እንዳዘነ ሰው መስላ የእውነትም አልቃሽ መስላ አብራ ከሚያለቅሱት ጋር እያለቀሰች ነበር ማለት ነው። ግን ራሷ ነበረች ወይዘሮ ሰማያልን የገደለቻት። ማንም የነቃባት ሰው የለም። ሜርሲ ግን አይታታለች፣ ቪዲዮም ይዛባታለች ማለት ነው። ቤሊን ደግሞ ወይዘሮ ሰማያል ያለቻትን እያስታወሰች እውነት ለመናገር እኔ አንቺ የልጅ ምርጫ እንድትሆኝ ይፈልግ ነበር። እኔ በተቃራኒው አንቺ የልጅ ሚስት እንድትሆኝ ነው የምፈልገው ያለቻትን እያስታወሰች እያለቀሰች ነበር ማለት ነው። ቤሊን እንግዲህ ባልሰራችው ስራ ነው የተወነጀለችው። ከዚህ በፊት ሜርሲ እና ጄሪ ባደረጉት ነገር እሷ ናት የመድኃኒቱን ለወይዘሮ ሰማያል የሰጠቻትኝ። ስለዚህ የመረዘቻት ደግሞ ቤሊ ናት በማለት ያላደረገችውን ወንጀል አድርጋለች በማለት የሀሰት ክስ አቅርቦባት ነበር በቤሊን ላይ ማለት ነው። በዛ ምክንያት እንግዲህ አቶ አምናንና ቤሊን ተጣሉ። ግን አሁን አምናን ያን ነገር ረስቶታን በቃ ቤሊንን በጣም ስለሚወዳትኝ ያንን ነገር በሙሉ ረስቷትኝ አሁንም ድረስ አብረው ለመሆን መንገድ እየተከፈተላቸው ይገኛል ማለት ነው። ግን ጄሪ በመሀል አርግዛለች። የጄሪ ልጅ ሲጀመር መወለድ የለበትም። ምክንያቱም ጄሪ አቶ አምናን እየፈለገችው ለገንዘብ ነው። ማለትም ልጅ ከተወለደ ንብረቱን ይካፈላሉ ብላ ስላሰበች ነው እንጂ አቶ አምናንን ወደው አይደለም ማለት ነው። እንደ ቤሊን ደግሞ አቶ አምናንን ወደዋለች። አቶ አምናንም ቤሊንን ይወዳታል። ግን የሆነ እልክ አለባቸው ማለት ነው። ደግሞ ሌላ ነገር ተፈጥሯል በመካከላቸው፣ ልጅ ተፈጥሯል ማለት ነው። በልክ ብሎ ባደረገው ነገር በሱና በጄሪ መካከል እውነት ለመናገር አቶ አምናን ከጄሪ ጋር የመተኛት ፍላጎት አልነበረውም። ግን ጄሪ በመጠጥ ነው ከሱ ጋር እንዲተኛ ያደረገችው ማለት ነው። ይህ ሁሉ ስራ ደግሞ የወይዘሮ ሜርሲ ስራ ነው። ሜርሲ ጄሪም ትመክራታለች፣ እንደዚህ አድርጌ እያለች ምክር ስለምትሰጣተኝ በዛ ምክር የተነሳ ነው ከዚህ ደረጃ የደረሰችው ማለት ነው። አሁን ግን የአምናን አክስት ከሜርሲ ትርቂያለሽ ብላታለች። ከእሷ ከራቀች ደግሞ ምንም አይነት ነገር አይሳካላትም ማለት ነው። ምክንያቱም የምታግዛት ሜርሲ ናት። ውዶች እንግዲህ በክፍል 11 ይመስላል። በክፍል 12 እስከምንገናኝ ቻው፣ ሰንብቱ ባይ